የማሳያችሁ ዩቲዩብ እንዴት አፕዴት የሆነውን ቪዲዮ ያልፈለግነውን ድምጽ ሲገባብን እንዴት መቁረጥ እንችላለን። ያልፈለግነውን ቆርጠን መጣል እንችላለን። ብትፈልጉ በላይቭ ያለውን ብትፈልጉ ደግሞ በቪዲዮ የለቀቃችሁትን እንደዚህ መቁረጥ ትችላላችሁ። በጣም ቀላል ነው። ቻናላችሁን ለማሳደግ ቻናላችሁን ደግሞ ትልቅ ደረጃ ለማድረስ ለምትፈልጉ ይህን ቪዲዮ እስከ መጨረሻው ተከታተሉ። ሸር ላይክ በማድረግ ቤተሰብ ይሁኑ። የፈራህ ቤተሰቦች አሰላሙ አለይኩም ወራህመቱላሂ ወበረካቱ። አህለን ወሰህለን ሀባይቤ። እንደተለመደው ሸር ላይክ እያደረጉ ዛሬ እንግዲህ በጣም ጠቃሚ የሆነ ቪዲዮ ይዤላችሁ መጥቻለሁ። እንዴት አድርገን ቪዲዮአችን የሰው ድምጥም ይሆናል ሲገባብን ወይም የቴሌቪዥን ወይም የሆነ ነገር ድምጥ ጫጫታ ሲገባብን ቆርጠን እንዴት ማውጣት እንችላለን። የረዘመን ቪዲዮ ቆርጠን ማውጣት በቀላሉ እንችላለን። ስለዚህ ቻናላችን በዚህ መልኩ ማሳደግ እንችላለን። ቀላል ነው። እንግዲህ ቻናላችን እናሳድጋለን ካልነ ብዙ መንገድ መጠቀም እንችላለን ማለት ነው። ትወዱታላችሁ። አሁን የት እንገባለን? ክሮም ትገባላችሁ። በፈለጋችሁት ክሮም መግባት ትችላላችሁ። እንግዲህ በክሮም እንደዚህ ትገባላችሁ። ፕሮፋይላችሁን ትጫናላችሁ። ፕሮፋይላችሁን ተጫናችሁ ቪው ቻናል ሚለውን አንዴ ትጫናላችሁ። እንደዚህ ይመጣላችኋል። አሁን ከፈራህ ዩቲዩብ ገብቻለሁ። ከዛ ቻናል ምትሉትን አሁንም አንዴ ይሄን ትነካላችሁ። እንደዚህ ስትነኩት ከቪዲዮአችሁ ይከታችኋል ማለት ነው ከክሮም ውስጥ። እንግዲህ የመጀመሪያውን ሳይሆን የሁለተኛውን ትጫናላችሁ። አሸን የላይቭን ቪዲዮ እንድታገኙ የፈለጋችሁትን የሾርትም ሆነ እኔ ሾርት ስለሌለኝ የላይቭና የቪዲዮ እዚህ እና የፈለኩትን መቁረጥ እችላለሁ ማለት ነው። በጣም ቀላል ነው። እንደዚህ ዙም አድርጌ ላሳያችሁ። የመጀመሪያውን አሁን መግባት ከፈለኩ ይሄን ጫናለሁ። ስክሪፕቶ ምስሊቱን ትነካላችሁ። አፏን ስክሪፕቶ ምስሊቱን ከነካችሁ በኋላ የት አለ መሰላችሁ? የላይቭ አለ ከስክሪፕቶ በታች። ይሄ ደግሞ ከታች 1 2 3 አራተኛውን ትጫናላችሁ። ይሄ አራተኛውን ስትጫኑ እንደዚህ ይመጣላችኋል ማለት ነው። ከዛ የላይ የመቀስ አለ። ከፈለጋችሁ ደግሞ ድምጡን ሳይለንት ማድረግ ከፈለጋችሁ፣ ሙዚቃ ማድረግ ከፈለጋችሁ ወይም በቃ ፍሪ የሆነ ነገር እዚህ ላይ መጠቀም ትችላላችሁ። እኔ ግን አሁን የምፈልገው ቪዲዮ መቁረጥ ብቻ ነው። ድምጥ ስለገባብኝ ያን መቁረጥ እችላለሁ ማለት ነው። ይሄን ነካለሁ። ይሄን የመጀመሪያውን የመቀሱን ስነካ እንደዚህ ይመጣል። አሁን እንግዲህ መቁረጥ ከፈለጋችሁ በኋላም በዳሪም ይሄን አረንጓዴ የሆነውን ዶቃን የሚሉት በእኛ ሀገር ይሄ እንደዚህ ያረጋችሁ መቁረጥ ትችላላችሁ። እኔ እንደዚህ ከፈለኩ ደግሞ አሁንም በዛኛው ጎን ደግሞ አሁንም እንደዚህ አድርጌ ደግሞ አሁንም አቅርቤ መቁረጥ እችላለሁ። ከዚህ እንደዚህ ተማም። አሁን እኔ እዚህ ላይ መቁረጥ እችላለሁ። እንደዚህ አድርጌ ትመጣልኛለች። ሴንድ ምትሊቱን አንዴ ትጫኑታላችሁ። ሴንድ ምትሊቱን ስትጫኑ እንደገና ደግሞ አሁንም ሴንድ በሉኝ ይላል። ሴንድ ትሉታላችሁ። በቃ አሁን ይሄው ተቆረጠ ማለት ነው ውዶች። እንደዚህ አድርጋችሁ ድምጽ የገባባችሁን በሙሉ ማጥፋት ትችላላችሁ ማለት ነው። ቪዲዮውን ይሄው ሲቆረጥ እንደዚህ ኢዲት ያደርግላችኋል። አይታችሁታል የመጀመሪያውን ማለት ነው። እንደዚህ አድርጋችሁ ድምጽ የገባባችሁን ማትፈልጉት ቪዲዮ ካለ ቆርጣችሁ ማውጣት ትችላላችሁ። በጣም ቀላል አስተማሪ ለሁሉም የሚጠቅም ቪዲዮ ነው እላለሁኝ። በዚህ መልኩ እባካችሁ ቻናላችሁን ማሳደግ ትችላላችሁ። እውነት ለመናገር የራሳችሁን ነገር ብትጠቀሙ ጥሩ ነው። ቻናል በሁሉም ነገር የራስን ስራ መስራት ጥሩ ነው። ቻናል ደግሞ ከፍቼ አላደገልኝም፣ ምን ማድረግ ይሻላል፣ ምን ይሻለኛል የምትሉ ልጆች የራሳችሁን መስራት ፈጥራችሁ ሞኒስት ትሆኑ የራሳችሁን ብትሰሩ ጥሩ ነው። እንዲሁም ደግሞ ሞኒ ከመሆናችሁ በፊት ሁሉንም እንደዚህ ማስተካከል አለባችሁ።
አስባችሁታል። ሁሉን ነገር እንደዚህ ፕሮፋይላችሁን በሁሉም ነገር ካስተካከላችሁት ሞኔ ማትሆኑበት መንገድ የለም። ስለዚህ ውዶቼ እንደምትጠቀሙበት ተስፋ አደርጋለሁ። ሸር ላይክ እያደረጉ ቤተሰብ የሆኑ ጠቃሚ ቪዲዮ ነው። ይሄን ለሁሉም ሸር አድርጉ ለመሰላችሁ እንግዲህ